አባ ጊዮርጊስ ዘጋስጫ ለድንግል ማርያም ስግደት ይገባል አይገባም ተብሎ ሲጠየቅ ምን አለ? እኔማ እግሯ የረገጠውን ስመው ዘንድ ማን በፈቀደልኝ? ስለዚህ ለእመቤታችን እንሰግዳለን። የመጀመሪያው ለእመቤታችን ስግደት እንዲገባ በጣም የተለመዱ ጥቅሶች አሉ። ሁልጊዜ የምንሰማቸው ሁለት ጥቅሶች፣ አንደኛ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 3 ላይ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ የሚል። ሁለተኛው ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 14 ላይ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። እነዚህ ጥቅሶች ታውቋቸዋላችሁ፣ አዲስ አይደሉም። ግን እዚህ ትምህርት ላይ የምናነሳው ምንድነው? ሰዎች ይህ ጥቅስ ሲነሳ በጣም ተበሳጭተው የሚሏቸው ነገሮች አሉ። በመጀመሪያ ሁለቱን ጥቅሶች ከፍ ብላችሁ ስታነቡት ድንግል ማርያም የሚል ስም የለውም። ገና እመቤታችንም አልተወለደችም። ኢሳይያስም እየተናገረ ያለው ለሌላ ሰው ነው፣ ለሌላ ሕዝብ እየተናገረ ያለው ስለ ዳዊት ከተማ ስለሆነችው ስለ ጽዮን ነው፣ ስለ ኢየሩሳሌም ከተማ አይደለም። ለከተማ አይደለም ብለን አንከራከርኛል። ለከተማው ነው ይሰገዳል ያለው። ከፍ ብላችሁ ስታነቡት በቁጣዬ ቀስፌ በፍቅሬ ምሬሻለሁ ይላል። የኢየሩሳሌም ከተማ ሆይ ተቆጥቼሽ ነበር፣ አሕዛብ እጅ ላይ ጥዬሽ ነበር፣ በረሃብ በደዌ በቸነፈር እንድትመጪ አድርጌ ነበር፣ በቁጣዬ ቀስፌሽ ነበር፣ አሁን ግን በፍቅሬ ምሬሻለሁ። ስለዚህ የሊባኖስ ዝግባ ወደ አንቺ ይመጣሉ እና ትልልቅ ዛፎች አሉ፣ እነሱ ሁሉ ይመጣሉ፣ መጥተው በአንቺ ላይ ትልልቅ ሕንፃዎች ይሰራሉ፣ የእግሬን ስፍራ አከብራለሁ፣ መቅደሴ ድጋሚ ይታነጻል። የናቁሽ አሕዛብ የናቁሽ የሰደቡሽ አሕዛብ ሁሉ ወደ እግርሽ ጫማ ይሰግዳሉ። ጽዮን ከተማዋን ነው ልባ ኢየሩሳሌም ከተማዋን እግሯ ስር ተደፍተው እግርሽ ጫማ ምን ይላሉ? ይሰግዳሉ። የእግዚአብሔር ከተማ የሆንሽ ጽዮን ሆይ ብለው ከፍ ከፍ ያደርጉሻል። ሁለተኛውም ጥቅስ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ የተባለችው ኢየሩሳሌም ከተማዋች። እዚህ ላይ ምንም ችግር የለም። ይህንን ጥቅስ ለእመቤታችን ስንጠቅሶ ነው ከሰዎች ጋር የምንጋጨውና ለድንግል ማርያም እንዴት የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ እንዴት ትላላችሁ? ይሄ እኮ የተባለው ለከተማዋ ለጽዮን ነው ይላሉ ሰዎች። ከተማ ፈጣሪ ነው ፍጡር። ስለዚህ ለከተማ ተሰብሮ ለእመቤታችን ይሰግድ። ኢየሩሳሌም ከተማ ማለት 30 ወንበዴ ሲራገጥባት የሚመቸው በአሁኑ ሰዓት በጣም አብዛኛው ንግድ ወንጀል ምን አሁን ደግሞ ምን ደም እንደሚፈስባት እያያችሁ ነው። ይህችን ከተማ የእግዚአብሔር ስም ስለተጠራባት ብቻ የናቁሽ ሁሉ ወደ እግርሽ ጫማ ምን ይላል? ለምን? የእግዚአብሔር ከተማ የሆንሽ ጽዮን ነው ይሉሻል። ይህ ሁሉ ኃጢአት፣ ይህ ሁሉ ዝሙት፣ ይህ ሁሉ ክፉ ነገር የሚፈጸምባት ከተማ እግዚአብሔር በስሙ ስለጠራት ብቻ የሚሰገድላት ከሆነ በሐሳቧ እንኳን በድላ ማታውቅ እመቤታችን